መሪነት ሌሎችን ከፍ የማድረግ ጥበብ ነው። መሪነት በቃላት ድርደራ የሚገነባ ሳይሆን በተግባር የሚታይ አርአያነት የሚቆም ታላቅ ኃላፊነት ነው። ብዙ ጊዜ መሪነትን ከስልጣን ወንበር ጋር እናያይዘዋለን። ነገር ግን እውነተኛ መሪነት የሚለካው በስልጣን ሳይሆን ሰዎችን ወደ ላቀ ከፍታ በማውጣትና አብሮ በመሰለፍ ነው። የሚከተሉትን 3 ታሪካዊ ክስተቶች እንደመነሻ በመውሰድ የመሪነትን እውነተኛ ገጽታ እስቲ እንመልከት። የጆርጅ ዋሽንግተን ትሕትናና የተግባር አርአያነት። በአንድ ወቅት የአሜሪካን የነጻነት ጦር ወታደሮች በከባድ ድካም ውስጥ ሆነው አንድን ግዙፍ ግንብ ለመገንባት ሲታገሉ የመቶ አለቃቸው ግን ከላይ ሆኖ ግፉት እያለ በትዕዛዝ ይጮህባቸው ነበር። በዚህ መሃል አንድ ተራ ልብስ የለበሰ መንገደኛ በፈረስ ሲያልፍ ሁኔታውን አይቶ ከፈረሱ ወረደና ኮቱን አውልቆ ከወታደሮቹ ጋር አብሮ ግንቡን መግፋት ጀመረ። ግንቡን በትክክለኛ ቦታ ላይ አረፈ። ያ መንገደኛ የጦሩ መሪ ጆርጅ ዋሽንግተን ነበር። ይህ ታሪክ የሚያረጋግጠው እውነተኛ መሪ ተከታዮቹን ሂዱ ብሎ የሚያዝ ሳይሆን እንሂድ በማለት ራሱ ግንባር ቀደሙን የሚሰለፍ መሆኑን ነው። አንድ መሪ ራሱን ዝቅ ብሎ ሊሰራው የማይፈልገውን ስራ ሌላው እንዲሰራው መጠበቅ የለበትም። የርህራሄ ኃይልና የሥራ ትርጉም ሁለተኛው ነው። በአንድ ከባድ የበረዶ አውሎ ነፋስ ወቅት የመብራት ኃይል ሰራተኞች ሌሊቱን ሙሉ በአደገኛ ሁኔታ ውስጥ ሲሰሩ አደሩ። ሰራተኞቹ በብርዱ ብዛት ተዳክመው ስራው ሊያቆሙ ሲሉ የመምሪያው ኃላፊ በቦታው ተገኘ። ኃላፊው የመጣው ትዕዛዝ ለመስጠት ሳይሆን ቡናና ዳቦዎችን ይዞ ነበር። ለእያንዳንዱ ሰራተኛ ቡናውን እያቀበለ አውቃለሁ በጣም ቀዝቃዛ ነው፣ ግን የእናንተ ስራ ዛሬ ለ1000 ቤተሰቦች ሙቀት እየሰጠ ነው በማለት ለስራቸው ትልቅ ትርጉም ሰጣቸው። ሰራተኞቹ ኃላፊያቸው ችግራቸውን መጋራቱንና ስሜታቸውን መረዳቱን ሲያዩ በታላቅ ተነሳሽነት ስራቸውን አጠናቀቁ። ሰዎች መጀመሪያ ምን ያህል ለእነርሱ እንደምታስቡ ካላወቁ ምን ያህል ዕውቀት እንዳላችሁ ግድ እንደማይሰጣቸው ይህ ትልቅ ማሳያ ነው። ሶስተኛው አይምሮአዊ ነፃነትና የአቅም መክፈቻ ነው። አንድ ግዙፍ ዝሆን በአንዲት ቀጭን ገመድ ብቻ ታስሮ ቆሞ መመልከት ያስገርማል አይደል? ዝሆኑ ያንን ገመድ በቀላሉ በጥሶ መሄድ የሚያስችል ጉልበት ቢኖረው አይሞክረውም። ምክንያቱም ደግሞ ገና ትንሽ ሆኖ በዛች ገመድ ታስሮ ለመበጠስ ቢሞክርም ስላልቻለ አሁንም መበጠስ አልችልም የሚል እምነት በውስጡ ስላለ ነው። ዝሆኑ የታሰረው በገመዱ ጥንካሬ ሳይሆን በገመዱ ዙሪያ በገነባው አልችልም የሚል የአስተሳሰብ ወይም የተሳሳተ አስተሳሰብ ነው። መሪነት ማለት በሰዎች አእምሮ ውስጥ ያለውን ያንን ቀጭን ግን ጠንካራ የውድቀት ገመድ ሰብሮ በምትኩ እችላለሁ የሚል አዲስና ኃይለኛ እምነት መትከል ነው። መሪነት ሰዎችን ካለፈው ውድቀት ነፃ ሲያወጣቸውና እውነተኛ አቅማቸውን እንዲያውቁ ሲረዳቸው ብቻ ውጤታማ ይሆናል። መሪነት ከስርዓታዊ መዋቅርና ከስልጣን በላይ የሆነ የሞራልና የስነ ልቦና ጉዞ ነው። ሰዎችን የምትመራው በስልጣን ሳይሆን በማገልገል ስሜታቸውን በመረዳትና ውስጣዊ አቅማቸውን በማብቃት ነው። ከአፍሪካን ሊደርሺፕ ኤክሰለንስ አካዳሚ ፕሬዝዳንት ዛዲግ አብርሃ